ሰላም ውድ ተመልካቾች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ፕሮግራም መጥቻለሁ። ፕሮግራሜን ከመጀመሪያ በፊት ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሱ። ዛሬ ይዤላችሁ የመጣሁት ፕሮግራም ጥርሳችንን ለማጽዳት የምንጠቀማቸው የተለያዩ የጥርስ ሳሙናዎች ምን አይነት ይዘት ይኖራቸዋል ወይም ደግሞ የተፈጥሮ ናቸው ወይስ ኬሚካል እንዲሁም ደግሞ በተለያዩ የመድኃኒት ቅመማ የሚሰሩ ናቸው የሚለውን ለመለየት ይህን ደግሞ የሚጠቅመን ምንድነው ጥርሳችን ጤናማ ነው ወይም ደግሞ የጥርስ መሰንጠቅን ለመከላከል እንዲሁም ያለ እድሜያችን የሚደርስ የጥርስ ጥቁረትን ለመከላከል የሚጠቅሙትን ይሆናል። ስለዚህ በምስሉ ላይ እንደምትመለከቱት 4 አይነት የሌብል አይነቶች አሉ። ይሄ ማለት ምን ማለት ነው? አረንጓዴ፣ ሰማያዊ፣ ጥቁርና ቀይ ናቸው። እነዚህም ጥቅማቸው ምንድነው? ጥርሳችንን በምንቦርሽበት ጊዜ ለጥርሳችን ተስማሚ የትኛው ነው የሚለውን ለመምረጥ ይጠቅመናል ማለት ነው። እነዚህ ደግሞ የሚጠቅሙት በብዛት በሐኪም ቤቶች ይሆናል ማለት ነው። ምክንያቱም ሲታዘዙልን ጥርሳችን የመሰጠቅ ባህሪ ወይም ደግሞ በጥርሳችን የተለያዩ ተፈጥሯዊ የሆኑ መስታወቶች አሉ። እነዚህ መስታወቶች የመሰበር አደጋ ሲደርስባቸው ለመከላከል የሚጠቅሙት የትኞቹ ናቸው የሚለውን ለመለየት ይጠቅማል። የመጀመሪያው ጥቁር ነው። ጥቁር ሌብል ካላቸው ወይም ደግሞ እነዚህ ሌብሎች አሁን ያልኳችሁ ሌብሎች የሚገኙት በሳሙና ወይም ደግሞ በጥርስ ሳሙናው መያዣ ብልቃጥ መጨረሻ ላይ ወይም ደግሞ በጀርባ በኩል ይሆናል ማለት ነው። በምስሉ ላይ እንደምትመለከቱት ጥቁር ወይም ደግሞ ብላክ የምንለው ፒውር ኬሚካል ነው ወይም ደግሞ ንጹህ የሆነ የኬሚካል ውጤት ይይዛል ማለት ነው። ይሄ ማለት ምንድነው? ጥርሳችን ለምሳሌ ኬሚካል ውጤት የሚያስፈልገው ከሆነ ጥቁር ሌብል ያለባቸውን የጥርስ ሳሙናዎች መጠቀም እንችላለን። ሁለተኛው ደግሞ ቀይ ነው። ቀይ የሚያገለግለው ለምንድነው? የተፈጥሯዊና እንዲሁም ደግሞ ኬሚካል ኮምፖዚሽኖችን አንድ ላይ ያካተተ ወይም የያዘ ነው ማለት ነው። ይሄ ማለት የተፈጥሮ ቅጠላ ቅጠል ሊሆን ይችላል፣ የተፈጥሮ ቅመሞችን እንዲሁም ደግሞ የተለያዩ በላብራቶሪ ውስጥ የተዘጋጁ ቅመሞችን ይይዛል ማለት ነው። ሶስተኛውና ሌላኛው ደግሞ ምንድነው? ብሉ ነው። ብሉ ወይም ሰማያዊ የምንለው መጨረሻ ላይ ወይም ደግሞ ባለችው የሳሙና መያዣ ብልቃጥ ላይ ሰማያዊ የሆነ ሌብል ካለ ናቹራል ፕላስ ሜዲሲን የምንለው ነው ወይም ደግሞ የተፈጥሮ እንዲሁም ደግሞ መድኃኒቶች የተጨመሩበት ማለት ነው። የተፈጥሮ ማለት ቅድም እንዳልኳችሁ ስራስሮች፣ ቅጠላ ቅጠሎች እንዲሁም ደግሞ ምንም አይነት የሆነ የኬሚካል ውጤት የሌለባቸውን የተፈጥሮ ውጤቶች እንዲሁም ደግሞ መድኃኒቶችን ይይዛል ማለት ነው። አራተኛውና የመጨረሻው ደግሞ ግሪን የምንለው ነው። ግሪን ደግሞ እንዳልኳችሁ ሳሙናው ላይ የሚገኙት ወይም ደግሞ የጥርስ ሳሙና ብልቃጥ ላይ የሚገኙት መጨረሻ ላይ የምትገኘው ሌብሏ አረንጓዴ ከሆነች ናቹራል ወይም ደግሞ ሙሉ በሙሉ የተፈጥሮ ነው። ይሄ የሚያገለግለው ጥርሳችንን ከመሰንጠቅ ጥርሳችንን የተለያዩ የተፈጥሮ መስታወቶቹ እንዳይሰበሩ እንዲሁም ደግሞ የድድ መድማትን ለመከላከል እንዲሁም አብዛኛውን ጊዜ ብዙዎቻችን ጥርሳችንን በምንቦርሽበት ሰዓት የአፍ መሽተት ወይም ደግሞ መጥፎ የአፍ ጠረን የምንለውን ለመከላከል ይጠቅመናል ማለት ነው። ስለዚህ እነዚህ ናቸው የዛሬ ፕሮግራሞቼ። ቻናሌን ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሱ። አመሰግናለሁ።